ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እስኪ ዛሬ እራት አብረን እንስራ። ይሄ መኮረኒ በፒንክ ሶስ ይሉታል፣ ዋይት ሶስ እያሉ ፒንክ ሶስ እያሉ ያው አረቡ ብዙ ጊዜ መልኩን እየቀየሩ በብዙ አይነት መልኩ ይሰራል። እኔ ግን ዛሬ ልሰራ ያሰብኩት በፒንክ ሶስ በሚሉት ነውና እስኪ እንዴት እንደምሰራው እስከ መጨረሻው አይታችሁ አስተያየታችሁን ስጡኝ። ኮሜንት ላይ አስተያየታችሁን አስቀምጡልኝ። ላይክ ሼር አድርጉልኝ። እዚህ ጋር ትንሽ ውሃ እጨምርበታለሁ። እየነገርኳችሁ በትንሹ ሊድ ከመጀመሪያው ጀምሬ ስላልነገርኳችሁ በጣም ይቅርታ። ግን ሙሉ አሰራሩን ማወቅ የምትፈልጉት ካላችሁ ኮሜንት ላይ አስቀምጡልኝ፣ እነግራችኋለሁ ማለት ነው። ግን እኔ እዚህ ጋር ያው መጀመሪያ ሽንኩርቱን፣ ነጭ ሽንኩርቱን፣ ሽንኩርቴን፣ ቲማቲም ምናምን ሁሉም በደንብ ካቁላለሁኝ በኋላ ያው ዶሮ ሰደር አለው። በነገራችን ላይ ዶሮ ብረስቱ አለው። እሱን አንድ ጋር አደረኩበት ማለት ነው። በደንብ አርጌ ጠበስኩት። እንደዛ ከጠብሼ ከጨረስኩት በኋላ በደንብ አርጌ አቁላልቸዋለሁ። ከዛ አይታችኋል። ውሃ ትንሽ አደረኩበት። ውሃ ትንሽ ካደረኩበት በኋላ ኩክሬም የሚለውን ነው ያደረኩት። ኩክሬም የሚለውን ትንሽ ጠብ አደረኩበት ማለት ነው። ጠብ ብቻ ሳይሆን ያው የሚበቃኝን ያክል ተጠቅሜ ያለው። ከዛ እንደዚህ ያደረኩት በደንብ አርጌ አዋሃድኩት፣ አማሰልኩት። እንደዚህ በደንብ ተዋሃደ። አያችሁት? እየተንተከተከ ሲመጣ ደግሞ ይሄ በደንብ እንትን ይላል። ይሄ ደግሞ ቺዝ ለፒዛም ይሆናል። ፈጣይር ምናምን ሲሰራም የምንጠቀመው ለፒዛ ማለት ነው። የምንጠቀመውን ቺዝ አረግበታለሁ ማለት ነው። እኛ ቤት በጣም ነው የሚወዱት እውነት ለመናገር። ይሄን ቺዝ አረግበታለሁ፣ ትንሽ አረግበታለሁ። ያ እንደዚህ አረግበታለሁ። ከዛ በደንብ አድርጌ እያዋሃድኩኝ እጠብቃለሁ ማለት ነው። ያው የሚበቃኝን ያክል እኔ አደርጋለሁ። እናንተም የሚበቃችሁን ያክል እያደረጋችሁ እንደዚህ በደንብ ታመስሉታላችሁ። ቴስቱን ተው፣ በጣም ነው የሚጣፍጠው፣ በጣም ማለት ነው። በተለይ ልጅ ያለበት ቤት ማለት ነው እንደዚህ በጣም ነው የሚወዱት። አያችሁ? ከዛ መኮረኒ መጀመሪያ ቀቅዬ ነበር፣ በስሎልኛል። ከዛ እንደዚህ አርጌ በደንብ አርጌ አማስለዋለሁ። በደንብ አርጌ ካዋሃድኩት በኋላ ከዛ ያያችሁ ነው እንደዚህ አርጌ በደንብ አርጌ አማስለዋለሁ። እስከ መጨረሻው ተከታተሉ። ያው ቺዝ ደግሞ ድጋሚ ያረኩበት ማለት ነው። ቺዝ ድጋሚ ያደረኩበት ያው በቃ ይሄ ደግሞ ሬድ ቺሊ ይባላል። ልጅ ያለበት ቤት ከሆነ አብዝታችሁ አታርጉ፣ ትንሽ ስለሚያቃጥል ትንሽ። ይሄ ደግሞ ኦርጋን ወይም ጦስኝ ነው። ቴስቱ በጣም ነው የሚጣፍጠው እውነት ለመናገር ይሄ ስታደርጉት። ይሄን ይመስላል። በቃ ጨረስኩ። እዚህ አርጌ